ላይክ አርጉ ላይክ ተሙ ላንተ ማን የሚያሸንፈው ብሎኛል። ቆይ ተወኝማ እባክህ ጨንቆኛል። የኢትዮጵሲ 0-1 ቻምፒዮን ዛሬስ ምን ገጥሟል? ሬድ ኮርነር እሺ ተንጎማለለበት ኮጆ በመቀጠል 4 ወር አሰቃይቶናል። በጣም 4 ወር እኔና ጌች ሴዱን እኮ እንቅልፋተናል። ቀረው ሲመጣ የስ ክብሬን አቅሜን ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማነው? ሴዱ ማነው? በጥንካሬው እናውቀዋለን። ሴዱ ሳሬም ፈርኒቸር ስፖንሰር ተሙ የመርልኝ ሴዱን እየጠበኩት ነው እያለ ተውና አንተ ዘንለት making his ETFC debut coming in at የታላችሁ የሴዶ ደጋፊዎች እስኪ ብቅ በሉ። ሴዶ ሊገባ ነው። weighing 85 kg የሴዶ ደጋፊዎች with a reach of 183 cms straight from his training in Thailand. Kamil Negash, also known as ሴዶ አበሻ ነበረ ተከፈተ። በቀሉ አሜዚንግ የሚያስጨንቅ ነው። በእናትህ እኔ ትንፋሽ እያጠረኝ ነው። ሴዶ ወይኔ ዛሬ በጣም የሚከብድ ቀን ነው ዛሬ። ውዶቼ ላይክ ያደርጋችሁ ላይክ ያድርጉ። እስኪ 12,000 ገብተናል። 15,000 አስገቡ ላይክ። $26,837 ሰው አለ እዚህ። 15,000 አስገቡ ላይክ አድርጉና ሴዶ ገባ። ETFC 2 ወይኔ ወደ ዛሬ በጣም ተንፈጋጠር ይወቃል። ሳሬም ፈርኒቸር ስፖንሰር በማድረግ እዚያ ወጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? Ladies and gentlemen, it's time. እሱ እንዴት ነው የገጠሙለት? Make some noise. በጣም ከባድ ነው።
ቅድም እንዳየናቸው ጆኒ መቼም ሴቶን ስትራይክ እንዲያደርግ ሊፈቅድለት አይገባ። ሴቶ ደግሞ መቼም ጆኒን ቴክዳውን እንዲያደርገው ሊፈቅድለት አይገባ። ሴቶ ስትራይክ ካደረገው የጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴቶ መጨረሻ ነው። ጆኒ እና ሴቶ በአሁን ሰዓት አይን ላይን ተፋጠው እየተያዩ ነው ያለው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴቶ እና ጆኒ ክሎዝ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ፋይቱ ጀምሯል። ሴቶና ጆኒ ወይኔ አነሳችሁ፣ ፈረጠችው። ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴቶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርባ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው ቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አረማር ቆለፈችው፣ እጁን ቆለፈችው። ያዘው አርማር ሊሰብረው ነው። እጅ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርማር የሚሄድ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴቶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል። በእናትህ ልጅ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው። ይሄ አንተን ቀጮቹን ብዬ ነበር። የሚገርመው ከላይ ሆኖ ሴቶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ኧረ በጣም ጎበዝ ነው። እንደዚህ ከታገለ እስካሁን ድረስ እኔ እጁን ሰበረው ብዬ ነበር። አንተ ሞክሮም አግኝቶ ምድሉም እኔ በጣም አገኘችው። ኧረ ገለበጣት። ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው። ኤልቦ እያደረገ ነው። እንደምንም ብሎ ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁን ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ። እንዳይሰብረው በእናትህ በመጀመሪያው ዙር እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴቶ ወዲያውኑ እጁ ተሰበረ ብዬ ተሰኩ። ያንተ በኋላ ሰብሚሽን እንግዲህ በጣም በኪሞራ ሰብሚሽን ጆኒ ያሸነፈ።